የተለያዩ መስሪያ ቤቶች የደረጃ እድገት እንዴት ይሰጣል የሚለውን ነገር እስኪ ዛሬ በማነጻጸር እነግራችኋለሁ። የደረጃ እድገት ጋር ተያይዞ ቅሬታ ያላችሁ ሰዎች ስለ አሰራሩ ምናልባት በጥልቀት ላታውቁ ችላችሁ ሊሆን ይችላል እና የደረጃ እድገት እንዴት ይሰጣል፣ እንዴት ይሰላል የሚለውን ነገር የአዲስ አበባ ከተማ አስተዳደር ሲቪል ሰርቪስን ሕግ የደረጃ እድገት አሰጣጥ መመሪያን እሱን እንደ ማጣቀሻ በማድረግ በዛ ውስጥ ያለውን አሰራር በማሳየት እንደገና የገቢዎች ባለስልጣንን አሰራር በማሳየት የፌዴራል መንግስት ሰራተኞች እነሱ ደግሞ የደረጃ እድገት የሚሰላበት የነሱን አካሄድ ደግሞ በማየት እንዲሁም ሌላ ደግሞ የመረጥኩላችሁ የሲቪል አቪዬሽን ባለስልጣን የደረጃ እድገት አሰጣጥ ስርዓቱን ካልኩሌሽኑ ላይ ፎከስ አድርገን እንዴት ነው የሚያሰሉት የሚለውን ነገር እንነጋገራለን። በቅድሚያ የአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ እንዴት አድርጎን የደረጃ እድገት ሲያወዳድር ስሌቱን የሚሰራው የሚለውን ነገር ልንገራችሁ። እንግዲህ መስከረም 2015 ዓ.ም የወጣ የደረጃ እድገት መመሪያ አለ። ወጥቶ ጸድቋል ብዬ እርግጠኛ ነኝ፣ ግን የሚሰራው በዛ ነው እና መስፈርቶቹ የሚያዙት የፐርፎርማንስ አፕሬዛል የስራ አፈጻጸም ውጤት 60%፣ የትምህርት 20%፣ ልምድ የስራ ልምድ 15%ኛውን፣ የማህደር ጥራት 5%ኛውን ይይዛል። ለዳይሬክተሮችና ለቡድን መሪዎች ማለት ነው። ይህንን ይይዛል። እንደነገርኳችሁ የተግባርን ወይም የቃለ መጠይቅ የተግባር ደግሞ ፈተና የሚጠይቁ ደግሞ የስራ መደቦች አሉ። ስኪል የሚጠይቁ ማለት ለምሳሌ ሹፍርና የመሳሰሉ ማለት በእነዚህ ጊዜ በሚሆንበት ጊዜ የስራ አፈጻጸም 15፣ ልምድ 15፣ ትምህርት 20፣ የተግባር ፈተና ከ45፣ የማህደር ጥራት ከ5 ይይዛል። እንግዲህ በአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ ሰራተኞች እያንዳንዷን ዓመት በ0.35 እያባዙ የስራ ልምዳችሁን ካልኩሌት አድርገው ሰማፕ አድርጎ የሚያስቀምጡላችሁ። 5 ዓመት ልምድ ያለው ሰው 5 ዓመት ሲባዛ በ0.35፣ 6 ዓመት ያለው ደግሞ 6 ዓመት ሲባዛ በ0.35፣ 7 ዓመት ያለው 7 ዓመት ሲባዛ በ0.35 እየተደረገ የስራ ልምዳችሁ የተሰራ ይቀመጣል። ስለዚህ በአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ ውስጥ ያሉ ሰዎች ስራ ልምድ፣ ትምህርት፣ ኤክስፒሪየንስ፣ ማህደር ጥራት ይሄ ነው የሚታየው። ግልጽ ነው እና የተግባር ፈተና ለሚጠይቁ የስራ መደቦች ደግሞ በተጨማሪነት ከ45 የተግባር ፈተና አለ ማለት ነው። ግልጽ ነው። የገቢዎች ባለስልጣን ደግሞ እንዴት ይሰራል የሚለውን ደግሞ የገቢዎች ባለስልጣን ለትምህርት በሁለት ከፍሎ ነው የሚያየው። ቀጥተኛ የሆነ ከስራ መደቡ ጋር ተያያዥነት ያለው ቀጥተኛ የሆነ የትምህርት አይነት እና ቀጥተኛ ያልሆነ የትምህርት አይነት ብሎ ለሁለት ይከፋፍለዋል። ከተጠየቁ የስራ መደብ ጋር ቀጥተኛ የሆነ ለምሳሌ ለሂውማን ሪሶርስ ማኔጅመንት ኦፊሰር ከሆነ ቀጥተኛ ኤችአር የተመረቀ ወይ ማኔጅመንት የተመረቀ ነው። እንደዚህ አይነት የትምህርት ዝግጅት ላላቸው 20% ይሰጣቸዋል ማለት ነው። 20% 20 ይሰጣቸዋል። ከዚህ ጋር ተቀራራቢ ያልሆነ ቀጥተኛ ያልሆነ ትምህርት ደግሞ ለተማሩት 15% ይሰጣቸዋል ማለት ነው። ስለዚህ የትምህርት ቀጥተኛና ቀጥተኛ ያልሆነ ብሎ ይለየዋል። ከዛ በኋላ ለፐርፎርማንስ አፕሬዛር የሚሰጥ 100ኛ አለ። ለለውጥ ያለው ተነሳሽነት የሚሰጥ 100ኛ አለ። በመስሪያ ቤቱ ያከናወነው ሞዴል ስራ ካለ ለዛም የሆነ 10 100ኛ ይሰጣሉ። ፈተና ደግሞ 20 100ኛ አለ። ፈተና የትም አይቀርም። ዩቲዩብ ላይ እየገባችሁ ያዘጋጀውላችሁን የልዩ ልዩ የብቃት ምዘና ፈተናዎችን እዛ ላይ ብትለማመዱ ይጠቅማችኋል። ቢያንስ ለደረጃ እድገትም ይጠቅማችኋል። እና ደግሞ የባህሪ ከሱስ የጸዳ ሰው መልካም ስነ ምግባር ያለው ሰው እሱም 15 100ኛ ይያዝለታል። እንደዛ አለ። እዚህ ጋር ግን ገቢዎች ጋር ደግሞ ለየት የሚያደርገው ሌሎች መስሪያ ቤቶች ላይ የተሰሩ ልምዶችን በሙሉ ሲቪል ሰርቪስ ውስጥ ስትሄዱ ደምረው ይዙላችኋል። የስራ ልምድ ሲሰላ ማለት ነው። የትም ሰራችሁ ብቻ ግብር የተከፈለበት የስራ ልምድ ካቀረባችሁ ይያዝላችኋል። እዚህ ገቢዎች ጋር ስትመጡ ግን በመስሪያ ቤቱ ውስጥ የሰራችሁት ብቻ ልምድ ተቆጥሮ እሱ 10 100ኛ ይዛል ማለት ነው። ገቢዎች ውስጥ ከተቀጠራችሁ ጊዜ ጀምሮ ያለው ልምድ ተቆጥሮ ልዩነት አለው ማለት ነው። በሶስተኛ ደረጃ እስቲ ወደ ሲቪል አቪዬሽን ባለስልጣን ደግሞ ልውሰዳችሁ። ሲቪል አቪዬሽን ባለስልጣንም እንደዚሁ ራሱን የቻለ የደረጃ እድገት የሚሰጥበት ካልኩሌት የሚያደርግበት
ቀመሩን የሚሰራበት የራሱን የቻለ ሚትድ አለ እና ለድጋፍ ሰጪ ሰራተኞች ብሎ ለኦፕሬሽን አቪዬሽን ሬጉሌሽን የስራ መደቦች ላይ ለሚሰሩ እንደዚህ ያለ ከፋፍሏቸዋል። እኔስ ሁለቱን እንደ ምሳሌ ልውሰድላችሁ። ለድጋፍ ሰጪ ሰራተኞች የስራ አፈጻጸም ፐርፎርማንስ አፕሬዛል ከ60 መቶኛ፣ ለክፍት የስራ መደቡ ያለው የደረጃ ቅርበት 500ኛ። እቺ ብዙ ጊዜ ሲቪል ሰርቪስ ላይ ማትታወቅ ናት። ለክፍት የስራ መደቡ ያለው የደረጃ ቅርበት ማለት ለምሳሌ ሲኒየር አካውንታንት ከሆነ የምትወዳደሩበት ከሆነ ደረጃው 14 ቢሆን ደረጃ 13 ላይ በአካውንታንት የሰራ ሰው ሞር ቫሊዩ እንትን ከ5%ቷ 5%ቷን ሊያገኝ ይችላል። ስለዚህ ለደረጃ 15 የሚወዳደር ሰው ደረጃ 14 ላይ ሆኖ ከሆነ 5 ከ5ቱን ያገኛል። ሞር ቅርበት አለው ማለት ነው። ደረጃ 13 ላይ ሆኖ ከሆነ 4 ከ5 ያገኛል። ደረጃ 12 ላይ ከሆነ 3 ከ5ቱን ያገኛል። እንደዚህ ደረጃችሁ እየራቀ ሲሄድ ከምትወዳደሩበት ደረጃ እየራቀ ሲሄድ 5%ቷን የማግኘት እድላችሁ ከፍ እያለ ይሄዳል ማለት ነው። ስለዚህ ለክፍት የስራ መደቡ ለምትወዳደሩበት አሁን ይዛችሁት የምትገኙት የስራ መደብ የደረጃ ቅርበት ራሱ ይወስነዋል ማለት ነው። ሌላው ደግሞ የማህደር ጥራት ነው። 10 መቶኛ ይዛል። የጽሁፍ ወይም የተግባር ፈተና አላቸው። እዛም 25 መቶኛ ይዛል። ዞሮ 50 መቶኛ ፈተናውን ስትፈተኑ የጽሁፉን ከመቶ ነው የምትፈተኑት። 50 መቶኛ እና ከዛ በላይ ካላመጣችሁ ወደ ቀጣዩ ዙር አታልፉም ማለት ነው። የስራ አፈጻጸማችሁ የክፍት የስራ መደቡ ያለው የደረጃ ቅርበት የማህደር ጥራት ምናምን ታይቶ ወደ ውድድር ውስጥ ሁለተኛ ስቴጅ ውድድር ውስጥ አትገቡ። ሁለተኛ ስቴጅ ውድድር ውስጥ ለመግባት በሲቪል አቪዬሽን ባለስልጣን ውስጥ ግዴታ ቀድማችሁ የጽሁፍ ፈተናውን 50 መቶኛና ከዛ በላይ ማስመዝገብ አለባችሁ ማለት ነው። ደስ ይላል የሲቪል አቪዬሽኑ አሰራር ማለት ነው። ለምሳሌ ሌላው ደግሞ ለኦፕሬሽን አቪዬሽን ሬጉሌሽን የስራ መደቦች ላይ እንደዚሁ ራሱን የቻለ እያንዳንዱ ክራይቴሪያ መቶኛ ስንት ይዛል የሚለው አለ። እሱ ለፐርፎርማንስ አፕሬዛል አሁን እዚህ ላይ 60 መቶኛ ነው። ለስራ መደቡ ለምትወዳደሩበት ስራ መደብ አሁን ያዛችሁት የስራ መደብ ያለው ቅርበትማ 5 መቶኛ ይዛል። የማህደር ጥራት 10 መቶኛ ይዛል። የጽሁፍ ፈተና ደግሞ 25 መቶኛ ይዛል ማለት ነው። ስለዚህ የጽሁፉ ከመቶ ተፈትናችሁ ወደ 25 ይቀየርላችሁና 50 እና 50 መቶኛ ካላገኛችሁ ወደ ቀጣዩ ዙር አታልፉም ማለት ነው። በሲቪል አቪዬሽን ደስ ይላል የሲቪል አቪዬሽን። ሌላኛው የመጨረሻ ደግሞ እንደ ቤንችማርክ ልትወስዱ የምችሉት የፌዴራል መንግስት ሰራተኞች እነሱ ደግሞ እንዴት ነው የሚሰራላቸው የሚል ነው። እዚህ ጋር ትንሽ ለደረጃ እድገት መራጭ ቡድን ወይ ለኮሚቴው የተሰጠ ደግሞ እዚህ ጋር ኃላፊነት አለ። መቶኛ የሚወስኑት እነሱ ናቸው። የሰራተኛ የስራ አፈጻጸም፣ የማህደር ጥራት፣ የጽሁፍና የቃል የተግባር ፈተናዎች፣ ለስራ መደቡ ያለው ቅርበትም እነሱ ጋር አለ። የተነሳሻሽነት፣ ታታሪነት፣ አርአያነት የሚሉ የተቀመጡ የሚለኩ መስፈርቶች አሉ። ለእነዚህ እንደ ስራው ባህሪ ለእያንዳንዱ መመዘኛ ለእያንዳንዱ አሁን ቅድም ለነገርኳችሁ መመዘኛዎች ለእነዚህ ለስራ አፈጻጸም፣ የማህደር ጥራት፣ የጽሁፍ የቃልና የተግባር ፈተናዎች ለመሳሰሉት ለእነሱ መመዘኛዎች የደረጃ እድገት መራጭ ኮሚቴው መቶኛ ይሰጣቸዋል እንደ ስራው ባህሪ። ለምሳሌ ለስራ አፈጻጸም 60 እንስጥ ሊል ይችላል፣ 50 እንስጥ ሊል ይችላል። ለማህደር ጥራት 10 እንስጥ፣ 5 እንስጥ ሊል ይችላል። ይህን ለእያንዳንዱ መመዘኛ መቶኛ ኮሚቴው ተነጋግሮ ከሰጠ በኋላ በዚህ ሁኔታ አወዳድሮ ይመድባቸዋል። እድገቱን እንድታገኙ ወይም እንዳታገኙ ደረጃ አውጥቶ ያስቀምጥላችኋል ማለት ነው። ግልጽ ነው አይደል? የሰራውላችሁ ኮምፓሪዝን። ስለዚህ በተለያዩ መስሪያ ቤቶች ውስጥ የተለያዩ አይነት መመዘኛዎችና ለመመዘኛዎቹ የተሰጡ መቶኛዎች አሉ ማለት ነው። ተግባባን አይደለ? በሉ መልካም ቀን። ሪፖስት እያደረጋችሁ ቪዲዮን ዩቲዩብንም እየገባችሁ ሰብስክራይብ ማድረጋችሁና እዛ ላይ ያያችሁ ዋች አወር መጨመራችሁ እንዳዘነጉ። የእናንተው ሚስተር አለሜ ነኝ።